ሰላም ጤና ይስጥልን ውድ ቻናላችን ተከታዮች እንደምን ቆያችሁ? ይዘወትር ወደ እናንተ የሚደርሰው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ ቪዲዮዎችን ወደ እናንተ የምናደርስ ሲሆን በባለፈው ፕሮግራማችን የሜታ ትሬደር 5ን ሶፍትዌር እንዴት ኮምፒውተራችን ላይ መጫን እንችላለን የሚለውን አይተናል። በተጨማሪም እንዴት አካውንት መክፈት እንችላለን የሚለውን አይተን ነበር። በዛሬው ፕሮግራማችን ደግሞ እንዴት ዊንዶዎችን አድጀስት ማድረግ እንችላለን የሚለውን እና በተጨማሪም የተለያዩ ዊንዶ ባር ሴሌክሽኖች ያሉን እነሱን እንዴት አድጀስት ማድረግ እንችላለን የሚሉትን በዛው እናያለን ማለት ነው። እንግዲህ አብራችሁ እንድትቆዩ ከወዲሁ እየጋበዝኩኝ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም አስተያየት ካላችሁ ኮሜንት ቦታ ላይ ብጽፉልን ይደርሰናል ማለት ነው። እንግዲህ እንደምታዩት የሜታ ትሬደር 5 ወይም ዲሞ አካውንት ሶፍትዌርን ከጫናችሁ በኋላ ይህን አይነት ዊንዶ ነው የሚመጣላችሁ። ብዙ ጊዜ አራት ዊንዶዎች እዚህ ጋር ይመጣላችኋል ማለት ነው። እነዚህን ዊንዶዎች እንዴት አድጀስት ማድረግ እንችላለን የሚለውን እናያለን። በተጨማሪ ደግሞ ከዚህ ጋር እንደምታዩት ካንድሎች አሉና እነዚህን ካንድሎች እንዴት ማስተካከል እንችላለን የሚለውን እናያለን ማለት ነው። ከለራቸውን እንዴት አድጀስት ማድረግ እንችላለን የሚሉትን በዛው እናያለን ማለት ነው። በዚህም በተመሳሳይ እዚህ ጋር ማርኬት ዋች አለና ይሄ እነዚህ ነገሮች ቢጠፉብን እዚህ ጋር ደግሞ ናቪጌተር አለና እነሱ ቢጠፉብን የት ቦታ ገብተን ማምጣት እንችላለን የሚሉትን በዚሁ እናያለን ማለት ነው። እንግዲህ በመጀመሪያ ደረጃ የምናየው ዊንዶችን በሜታ ትሬደር 5 ሶስት አይነት ዊንዶ ባሮች ይገኛሉ። እነዚህን ዊንዶ ባሮች እንዴት ማግኘት እንችላለን የሚለውን እናያለን ማለት ነው። እንግዲህ ዊንዶ ባሮች የምንላቸው ከዚህ ወደ ሆሪዞንታል የተደረደሩትን ይሆናል ማለት ነው። ለምሳሌ እዚህ ጋር ከዚህ አንስቶ እስከ መጨረሻ ድረስ እስከዚህ የምናየው አንድ ዊንዶ ባር አለን። ከዛ በተጨማሪ ደግሞ ከዚህ አንስቶ እስከዚህኛው ሁለተኛ ዊንዶ ባር አለን። ከዚህ አንስቶ እስከ መጨረሻው ያለው ደግሞ ሶስተኛ ዊንዶ ባር ይባላል ማለት ነው። እንግዲህ በዝርዝር እናያቸው ከተባለ የመጀመሪያው ስታንዳርድ ባር ይባላል ማለት ነው። ስታንዳርድ ባር ከዚህ አንስቶ እስከ እዚች ድረስ ያለውን ስታንዳርድ ባር እንለዋለን ማለት ነው። እቺን ወደዚህ አምጥታችሁ እዚህ ጋር ማስቀመጥ ትችላላችሁ። እንግዲህ ስታንዳርድ ባር ማለት ይሄ ነው ማለት ነው። ስታንዳርድ ባር የሚጠቅመን እንግዲህ ምንድነው? ለምሳሌ ካንድላችን ለመቀየር እንዲሁም በተጨማሪ ደግሞ ባር ቻርታችን ማስተካከል ስንፈልግ ባር ቻርታችን የምናስተካክልበት፣ ከዛ ደግሞ ላይን ቻርት የምንፈልግ ከሆነ ዊንዶቸውን እዚህ ጋር ያሉትን ዊንዶዎች ላይን ቻርታቸውን የምናስተካክልበት ነው ማለት ነው። በተጨማሪም ብዙ አገልግሎት አሉት። እዚህ ጋር እንደምታዩት እዚህ ጋር አራት ዊንዶዎች ተከፍተዋል። እነዛን ዊንዶዎች ማስተካከል ከፈለግነ ሁለት ወይም አንድ፣ በተጨማሪ ደግሞ ከአራትም በላይ ከሆነ በዚህ ማስተካከል እንችላለን ማለት ነው። በተጨማሪም መጀመሪያው ፓርት ላይ እንደምታዩት እዚህ ጋር ዝርዝሮች አሉ። እነዚህ ከረንት ፔሮቻችን የምናስተካክልበት ወይም የምንመርጥበት ነው ማለት ነው። በተጨማሪም እዚህ ጋር ማየት የምንፈልገው ሴቭ ማድረግ የምንፈልገው ፕሪቪው የምናደርገው ካለ እነዚህን ተጠቅመን ማድረግ እንችላለን ማለት ነው። እንግዲህ ስታንዳርድ ባር ማለት ይሄ ነው። ወስደን የፈለግንበት ቦታ ማስቀመጥ እንችላለን። በዚህ መንገድ ማስቀመጥ ትችላላችሁ ማለት ነው። ሁለተኛው እዚህ ጋር ያለው ደግሞ ታይም ፍሬም ወይም ታይም ፍሬምስ ይባላል። ታይም ፍሬም ማለት እንግዲህ ባይና ሴል በምናደርግበት ሰዓት በራሳችን ሊሚት ወስደን ወይም በአንድ ደቂቃ ወይም 5 ሚኒት ወይም በተመሳሳይ ደግሞ በሰዓት ወይም በቀን ኢንተርቫል ወስደን የምንሰራበት ሲስተም ነው ማለት ነው። ስለዚህ የምንቀይረው ምንድነው? እዚህ ጋር ዊንዶችንን ወይም ባይና ሴል የምናደርግበትን ሲስተም በታይም ሊሚት ማድረግ መቻል ማለት ነው። እሱ እንግዲህ ታይም ፍሬምስ ይባላል ማለት ነው። ስለዚህ እንደምታዩት እዚህ ጋር በሚኒት አለ። ከዛ በተጨማሪ በሃወር ማድረግ እንችላለን። ከዛ በተጨማሪ ደግሞ በዊክም ማድረግ እንችላለን። እንደዚህ አድርገን አድጀስት የምናደርግበት ሲስተም ነው ማለት ነው። ስለዚህ በሚኒት ከሆነ ሚኒትን ክሊክ ስታደርጉት የመጀመሪያውን በሚኒት እያደርግልኛል ማለት ነው። ስለዚህ 1 ሚኒት ነው ማለት ነው ኢንተርቫሌ ወይንም የሰጠውት እንደማለት ነው። በሶስተኛ ደረጃ የምናየው ደግሞ ላይን ስተዲ የሚለውን እናያለን። ላይን ስተዲ የሚለው ይሄኛው ሳይድ ነው ማለት ነው። እቺን እንደምታዩት ከዚህ አንስቶ እስከዚህ ያለችው ላይን ስተዲ እንላታለን። ይሄ ላይን ስተዲ የሚጠቅመን ደግሞ ባይና ሴል በምናደርግበት ሰዓት የራሳችንን አናሊሲስ የምንሰራበት ወይንም ላይን ቻርት እየወሰድን የምንሰራበት ሲስተም ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ብዙ አይነት ላይኖች አሉና ዲያጎናል ላይን ወይንም ዳብል ላይኖች እዚህ ጋር የምናደርግባቸው ወይንም ድሮ እያደረግን አናሊሲስ የምንሰራበት ሲስተም ወይንም አጋዥ የሆነ መሳሪያችን ነው ማለት ነው።
ነው። ስለዚህ መጠቀም በምንፈልግበት ሰዓት እነዚህን እየወሰድን መጠቀም እንችላለን ማለት ነው። እንደምታዩት ይህ ቨርቲካል ሲሆን ቨርቲካል፣ ሆሪዞንታል ስንፈልግ ሆሪዞንታል፣ ዲያጎናል ከሆነ ደግሞ በዚህ መንገድ እየወሰድን መጠቀም እንችላለን ማለት ነው። ከዛ ባለፈ ከዊንዶ ባሮቻችን በላይ የምናገኛቸው እዚህ ጋር ለምሳሌ ፋይል የሚል አለ። እዚሁ በተመሳሳይ ኒው ቻርት ገብተን የከረንት ፔራችንን ማስተካከል ወይም መምረጥ እንችላለን ማለት ነው። እነዚህ ለምሳሌ እንደምታዩት የመጀመሪያው ከረንት ፔራችንን እዚህ ጋር መምረጥ እንችላለን። በተጨማሪ የወሰድነው ካለ ደግሞ እዚህ ጋር ዲሌት ማድረግ የምፈልጋቸው ከሆነ ወይንም እዚህ ጋር ያሉትን ከረንት ፔሮች ዲሌት ማድረግ የምፈልገው ከሆነ ዲሌት ማድረግ እችላለሁ። ፕሮፋይል እዚህ ጋር አለ። የእናንተ ፕሮፋይል ወይንም ሴቭ የምታደርጉበት ሲስተም ወይም ፕሪቪው የምታደርጉበት ሲስተም ነው ማለት ነው። በአጭሩ እነዚህ እንደምታዩት ነው። መጨረሻ ላይ ሎጊን ማድረግ የምትፈልጉ ሎግ አውት ማድረግ የምትፈልጉ ከሆነ በዚህ መጠቀም ትችላላችሁ ማለት ነው። ቀጣይ ደግሞ ቪው ይለኛል። እንግዲህ ቪው እንደምታዩት እዚህ ጋር ቱሎች ተዘርዝረውልኛል። ቅድም እንደነገርኳችሁ ለምሳሌ እዚህ ጋር ልምጣና ላንጉጅ ማስተካከል ካለባችሁ ላንጉጅ እዚህ ጋር ታስተካክላላችሁ። ከላንጉጅ ባለፈ ደግሞ እዚህ ጋር እንደምታዩት ቱልባሮች አሉ። ቅድም የነገርኳችሁ ስታንዳርድ ቱልባር ወይም ላይን ስተዲ ወይም ታይም ፍሬም ያልኳችሁ እዚህ ጋር ዝርዝሮች አሉ። ስለዚህ ቢጠፉባችሁ እዚህ ጋር መጣችሁ ማግኘት ትችላላችሁ ማለት ነው። ስለዚህ የሚጠቅመን ቪው እንገባለን። ከዛ በኋላ እነዚህን ስታንዳርድ ባሮችን ወይም ላይን ስተዲ የምንላቸውን ቢጠፉብን ማምጣት እንችላለን ማለት ነው። በዚህ መንገድ ማምጣት ትችላላችሁ። ከዛ በተጨማሪ ስታንዳርድ ባሮችንም በተመሳሳይ እዚሁ ጋር ማምጣትም ማጥፋትም ትችላላችሁ። በዚህ መንገድ ማጥፋት ትችላላችሁ። ማምጣት ስትፈልጉ ደግሞ በዚህ መንገድ ማምጣት ትችላላችሁ ማለት ነው። እንግዲህ ቪው ይሄን ያክል ይጠቅመናል ማለት ነው። እዚህ ጋር ያሉትን ነገሮች በሙሉ እናንተ በምትፈልጉበት ሁኔታ ገብታችሁ መጠቀም ትችላላችሁ። ከዛ ቀጣይ ደግሞ ኢንሰርት ይላል። ኢንሰርት የሚጠቅመንም አሁን ኢንዲኬተር ከፈለግነ ኢንዲኬተሮችን መውሰድ እንችላለን። ከዛ ኦብጀክቶችን እንደምታዩት ቅድም ያሳያችሁ ላይን ስተዲ የምንላቸውን ያሉት ዝርዝሮች በሙሉ እዚህ ጋር ታገኟቸዋላችሁ ማለት ነው። በተጨማሪ ኤክስፖርት ማድረግ ስትፈልጉ ኤክስፖርት ማድረግ ትችላላችሁ ማለት ነው። እነዚህን ነገሮች ማግኘት ስትፈልጉ ኢንሰርት ውስጥ ገብታችሁ መውሰድ ትችላላችሁ። በተጨማሪ ደግሞ እዚህ ጋር ስትገቡ ቻርታችሁን ማስተካከል ትችላላችሁ። ቻርት ማለት ለምሳሌ እነዚህን ዊንዶዎች ውስጥ ያሉትን ቻርት ከሆነ ቻርት ለምሳሌ እዚህ ጋር ባር ከፈለጋችሁ ባር ቻርት ወይም ካንድል ስቲክን መቀየር ትችላላችሁ። ከዛ ላይን ቻርቱንም በተመሳሳይ የምትፈልጉትን መቀየር ትችላላችሁ። ቅድም እንደነገርኳችሁ ታይም ፍሬማችሁን እዚህ ጋር ማስተካከል ትችላላችሁ በሁለተኛ ምርጫ ማለት ነው። ቅድም ማሳያችሁ ውጪ እንደምታዩት በሚኒት አለ። ከዛ ደግሞ እዚህ 15 ሚኒት ይላል 30 ሚኒት። በሃወርም ከፈለጋችሁ 1 ሃወር 4 ሃወር ወይንም ወደ ዳይ መቀየር ከፈለጋችሁ ወደ ዳይ መቀየር ትችላላችሁ። ከዚህም በተመሳሳይ ቴምፕሌቶችን እዚህ ጋር ማግኘት ትችላላችሁ ማለት ነው። በተጨማሪ እዚህ ጋር ግሪድ ይላል። እንደምታዩት እዚች ጋር ነጭ ሳይድ ላይ በካንድል በሚያሳየኝ ቦታ ላይ እንደምታዩት ምን ይታያችኋል? ግሪድ አለ። ይህን ግሪድ ማጥፋት ከፈለጋችሁ ክሊክ በምታደርጉበት ሰዓት ያጠፋላችኋል። እንደገና ማምጣት ከፈለጋችሁ ቻርት ገብታችሁ ግሪድ የሚለውን ክሊክ ስታደርጉት ያመጣላችኋል ማለት ነው። በተመሳሳይ እዚህ ጋር ያሉትን እናንተ የምትፈልጉትን በሙሉ እንደዚሁ በተመሳሳይ ቮሊዩሙን ማግኘት ከፈለጋችሁ ቮሊዩሙን ታመጣላችሁ። ቮሊዩም የሚጠቅመኝ በዚህ ሰዓት ምን ያህል ባይና ሴል የሚያደርግ ሰው አለ የሚለውን ለማግኘት ይጠቅመኛል ማለት ነው። በተመሳሳይ ዙም አውት ዙም ኢን ማድረግ የምትፈልጉ ከሆነ በዚህ መጠቀም ትችላላችሁ። ከዛ በተጨማሪ ቱል ይላል። እነዚህ ጋር ቱልሶች አሉ። መጠቀም የምትፈልጉ ትጠቀማላችሁ። በቀጣይ ደግሞ ዊንዶ የሚል ይታያል። እንግዲህ ዊንዶ እንደነገርኳችሁ ቅድም እዚህ ጋር ለምሳሌ 4 ዊንዶዎች አሉኝ። ያ ማለት እንግዲህ አራቱን መቀየር ከፈለጋችሁ መቀየር ትችላላችሁ ማለት ነው። ኦብቪየስሊ 1 2 3 4 ነው። 4 ዊንዶ አለኝ ማለት ነው። ለምሳሌ አንዱን ዊንዶ ባጠፈው እዚህ ጋር ዊንዶ ገባና 3 ነው ያለኝ። ስለዚህ 3 ክሊክ በማድረግበት በዚህ ሳይድ ያስተካክልልኛል ማለት ነው። ካልፈለኩ ግን 4 ከሆነ የምፈልገው ፋይል ጋር ገባና ኒው ቻርት የሚለውን ክሊክ አደርጋለሁ። የምፈልገውን ከረንት ፔር አመጣና ክሊክ አደርጋለሁ ማለት ነው። ከዛ በኋላ እነዚህ ወደ 4 ሳይድ እንዲዘረዘሩልኝ ከምፈልግ ከሆነ ዊንዶ ገባለሁ። ከዛ እዚህ ጋር እንደምታዩት 1 2 3 4 ፓርቲሽን ያሉት ይሄን ፓርቲሽን በመነካበት ሰዓት ወደ 4 ይቀየርልኛል ማለት ነው። የምትፈልጉት ከሆነ እናንተ አሁንም በተመሳሳይ ለምሳሌ 2 ከሆነ የምትፈልጉት 2 ማለት እንደምታዩት 1 2 በሆሪዞንታል እና ወደ ቨርቲካል የተቀመጡ ማለት ነው። ስለዚህ ከዚህ ሁለቱን ታጠፉና
አንደኛዋን ክሊክ በማደርግበት ሰዓት ለምሳሌ ሁለቱን ይሄኛውን እና ይሄኛውን ላጥፋውና ከዛ ዊንዶ ገባለሁ። ለምሳሌ ወደ ሆሪዞንታል እንዲደረደርልኝ በዚህ መንገድ አድርገዋለሁ። እንደገና ዊንዶ ተጭኜ ይሄኛውን በምጫንበት ሰዓት በዚህ ያስቀምጥልኛል ማለት ነው። በተጨማሪ ደግሞ ሌላ ለምሳሌ ፋይል ልግባና እነዚህን ለምሳሌ ሌላ ዝርዝር ላምጣ። ከዛ እንደገና ዊንዶ ልግባና እንደዚህ ዝብርቅርቅ የሚልባችሁ አይነት ሲስተም ከሆነ ምን ታደርጋላችሁ? ሪሴቱ ዲፎልት የሚለውን ክሊክ በምታደርጉበት ሰዓት ወደ እናንተ ወይም ባላችሁ ዊንዶ መሰረት ዝርዝር ወደ ጎን ያስቀምጥላችኋል ማለት ነው። ስለዚህ በዚህ መንገድ ዊንዶአችሁን ማስተካከል ትችላላችሁ። እንግዲህ በመጨረሻ ደረጃ ይችኛዋን ክሊክ በምታደርጉበት ሰዓት ሄልፕ የሚል ነው። ሄልፕ እንግዲህ ብዙ ጊዜ የሚጠቅማችሁ እዚህ ጋር ዊንዶአችሁ ላይ መረዳት ያልቻላችሁትን ነገር ሄልፕ ውስጥ ገብታችሁ ታገኛላችሁ ማለት ነው። ስለዚህ እነዚህ ነገሮች በሙሉ እንደ ሪድ የምታደርጓቸው ነገሮች ናቸው ማለት ነው። እንግዲህ ዛሬ በዋናነት እናየዋለን ብዬ ያሰብኩትኝ መረጃዎች እንግዲህ 4 ናቸው። ሜታ ትሬደር 5 ዊንዶ ባሮችን እንደ ቀድሞ አሳይቻችኋለሁ። ያ ማለት ከዚህ ወደ ሆሪዞንታል የተደረደሩት ናቸው ማለት ነው። በሁለተኛ ደረጃ ደግሞ የምናየው የሜታ ትሬደር 5 ካንድሎቻችን ወይም ቻርቶችን ባር ቻርቶቻችን እንዴት ከለራቸውን መቀያየር እንችላለን፣ እንዲሁም ደግሞ ከባር ቻርት ወደ ካንድል ቻርት እንዴት መቀየር እንችላለን፣ ደግሞ በተጨማሪም ደግሞ ወደ ላይን ቻርት እንዴት መቀየር እንችላለን የሚለውን እናያለን ማለት ነው። ብዙ ጊዜ እናንተ ስትጠቀሙ 2-3 ላይ ያስፈልጋችሁ ይችላል። አንድ ከሆነ የምትፈልጉት ለምሳሌ እኔ ምን አደርጋለሁ? ይሄኛውን አንደኛውን ከረንት ፔር ተወውና ሌሎቹን አጠፋቸውና ይሄንን ዙም አድርጌ ወደዚህ ወስደዋለሁ ማለት ነው፣ ለአሰራር እንዲመቸኝ ማለት ነው። ይህ ከሆነ በኋላ እንደምታዩት እዚህ ጋር ካንድል አለኝ። ይሄ ካንድል ከለሩ አልተስተካከለም። ስለዚህ እናንተ ይሄን ማስተካከል ትችላላችሁ። በብዙ አይነት መንገድ ማስተካከል ትችላላችሁ። የመጀመሪያው ራይት ክሊክ ታደርጉና እዚህ ጋር እንደምታዩት ይሄኛው ምንድነው? ካንድል ነው ኦልሬዲ ያለው። ስለዚህ ወደ ባር ቻርት መቀየር የምፈልግ ከሆነ ባር ቻርት እለዋለሁ። በዚህ መንገድ ወደ ባር ቻርት ይቀየርልኛል። እንደገና በተመሳሳይ ራይት ክሊክ አድርጌ ወደ ላይን ቻርት መቀየር ከፈለኩ ላይን ቻርት አደርገዋለሁ ማለት ነው። በዚህ መንገድ መቀየር ትችላላችሁ ማለት ነው። ለምሳሌ እኔ አሁን ወደ ባር ቻርት ልቀይረውና ከዚህ በተጨማሪ ደግሞ መቀየር የሚጠበቅብን ምኑን ነው? ከለሩን ነው ማለት ነው። ለምሳሌ ራይት ክሊክ ላድርግና መጨረሻ ላይ ይቺ ፕሮፐርቲስ የሚለውን ክሊክ አድርጋለሁ። ይሄን በማደርግበት ሰዓት ይቺ ትንሽዬ ዊንዶ ትመጣለች። እዚህ ዊንዶ ላይ እንደምታዩት እዚህ ጋር ብዙ ዝርዝሮች አሉኝ ማለት ነው። ዊንዶዬን ወይንም እዚህ ጋር ያለውን ባር ቻርት መቀየር የምፈልገው ከለሩን ለምሳሌ እዚህ ጋር ገባና ይሄንን በየሎ እንዲሆንልኝ ከሆነ የምፈልገው የሎ አድርጌ በዚህ መንገድ ማስተካከል እችላለሁ። አሁን በተመሳሳይ ግሪን ከሆነ የምፈልገው በዚህ መንገድ ማስተካከል ትችላለሁ። ያለበለዛ ከዚህ በፊት አይታችሁ እንደሆነ ፎሬክስ ትሬዲንግን አይታችሁት እንደሆነ ቀይ በነጭ ነው። ስለዚህ ይችኛዋን ከለር ኦን ዋይት የሚለውን ክሊክ በምታደርጉበት ሰዓት ይሄን አይነት ይሰጣችኋል ማለት ነው። ባክግራውንዳችሁን እናንተ ከፈለጋችሁ ለምሳሌ ባክግራውንዱን ጥቁር ማድረግ ትችላላችሁ። እዚህ ጋር የፈለጋችሁትን ከለር ወስዳችሁ ማስተካከል ትችላላችሁ ማለት ነው። እሺ ከለሩን በዚህ መንገድ ካስተካከላችሁ በኋላ እነዚህ ካንድሎች ይታዩአችኋል። ለምሳሌ አረንጓዴና ቀይ የሆኑ ካንድሎች ይታዩአችኋል። የእነዚህን ሳይዝ ለማስተካከል ኮመን የሚለውን ክሊክ ታደርጉና እዚህ ጋር ትመጡና እንደምታዩት እዚህ ጋር የተመረጠልኝ ባር ቻርት ካንድል ስለሆነ ካንድል መሆኑን በዛው ማየት ትችላላችሁ። ያለበለዚያ ባር ቻርትም ማድረግ ትችላላችሁ። ታች ላይ ትመጡና የነዚህን ሳይዝ ለመጨመር እዚህ ጋር ስኬሉን መጨመር ትችላላችሁ። እቺን ክሊክ አድርጋችሁ ወደዚህ ስታስተላልፉት ወደዚህ በምትወስዱበት ሰዓት ሳይዙ ይጨምርላችኋል ማለት ነው። ከጨመረላችሁ ኦኬ ብላችሁ ትወጣላችሁ ማለት ነው። እንግዲህ ይሄንን ሁለቱን ነገሮች ካስተካከላችሁ በኋላ ምንድነው የምታደርጉት? ኦኬ ብላችሁ መውጣት ትችላላችሁ ማለት ነው። ስለዚህ እንደምታዩት በዚህ መንገድ በሚመቸኝ መልኩ አስተካክየዋለሁ ማለት ነው። ከዛ ውጭ ማስተካከል የሚጠበቅባችሁ ለምሳሌ ራይት ክሊክ ላድርገውና እዚህ ጋር እንደምታዩት ምን ይታያችኋል? ግሬድ ይታያችኋል።
ይኖራል። ፓርሰል የሆኑ ላይኖች አሉ። እነሱን ላይኖች ማጥፋት ከፈለጋችሁ ግሪድ የሚለውን ክሊክ ታደርጋላችሁ። በዚህ መንገድ ያጠፋላችኋል። በተመሳሳይ ማምጣት ስትፈልጉ ታመጡታላችሁ ማለት ነው። አሁንም በተመሳሳይ ቮሊዩሙን ማምጣት መውሰድ ትችላላችሁ። ቮሊዩም ማለት በዚህ ሰዓት ብዙ ወይም ምን ያህል ሰዎች ባይና ሴል እያደረጉ ነው የሚሉትን ለማወቅ ነው የሚጠቅመና ስለዚህ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። በተጨማሪ እናንተ የምትፈልጉትን ነገር እዚህ ጋር እየገባችሁ ማስተካከል ትችላላችሁ ማለት ነው። እንግዲህ ካንድላችን በዚህ መንገድ ካስተካከልን ሌሎቹንስ እንዴት ማስተካከል እንችላለን የሚሉትን እናያለን ማለት ነው። ከካንድል ውጭ ለምሳሌ ባር ቻርት ከሆነ የምፈልግ እዚሁ ክሊክ ራሱን ወደ ባር ቻርት ለመቀየር ባር ቻርት የሚለውን ክሊክ አድርጋለሁ። አሁንም በተመሳሳይ የዚህን ከለሮቹን ማስተካከል ከፈለኩ እዚህ ጋር ፕሮፐርቲስ የሚለውን ክሊክ አድርግና ቅድም ባሳያችሁ መንገድ በዚህ ተመሳሳይ ወስዳችሁ ማስተካከል ትችላላችሁ ማለት ነው። በዚህ መንገድ በቀላሉ ማስተካከል እንችላለን። እዚህ ጋር ያሉትን የተዘረዘሩትን እናንተ የምትፈልጓቸውን ወይንም ይመቸኛል የሚለውን ወስዳችሁ መስራት ትችላላችሁ። አሁንም በተመሳሳይ መቀነስ መጨመር የምትፈልጉ ከሆነ እዚህ ጋር መጣችሁ ማስተካከል ትችላላችሁ። ከዛ ጨርሳችሁ በኋላ ኦኬ ብላችሁ መውሰድ ትችላላችሁ ማለት ነው። አሁንም በተመሳሳይ ወደ ላይን ቻርት መቀየር ከፈለኩኝ በዚህ መንገድ ቀይረዋለሁ። አሁንም በተመሳሳይ ይሄንን ማስተካከል የሚፈልገውን ማስተካከል እችላለሁ ማለት ነው። ስለዚህ በቀላሉ ቢጠፋችሁ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። በቀላሉ በዚህ መንገድ እናስተካክላለን ማለት ነው። እንግዲህ አቀያየሩን በዚህ መንገድ ካየን በኋላ ማየት ደግሞ የሚጠበቅብን ለምሳሌ ይሄን ካንድል ቻርታችንን ማለት ነው እንዴት ሴቭ ማድረግ እንችላለን የሚለውን እናያለን ማለት ነው። በምንፈልግበት ሰዓት ለማግኘት ወይንም ሲከፍትልን ይሄ እንዲከፍትልን ራይት ክሊክ አድርገዋለሁ። ከዛ ቴምፕሌትስ የሚለውን ትነኩና እዛ ጋር ሴቭ ቴምፕሌት የሚለውን ክሊክ ታደርጋላችሁ። ይሄ ማለት እናንተ ራሳችሁ አድጀስት አድርጋችሁ ከለር መርጣችሁ ያስቀመጣችሁትን ሴቭ ማድረግ የምትችሉበት ሲስተም ነው ማለት ነው። ስለዚህ ይሄንን እኔ መጥቼ በራሴ ቴምፕሌት መምረጥ እችላለሁ ማለት ነው። ስለዚህ ምን ማድረግ እችላለሁ 21 GR ብዬ ሴቭ ማድረግ እችላለሁ ማለት ነው። በዚህ መንገድ ሴቭ ማድረግ ትችላላችሁ ማለት ነው። ስለዚህ ሁልጊዜም እናንተ አድጀስት ያደረጋችሁትን ነገር ሴቭ ማድረግ ትችላላችሁ ማለት ነው። እንግዲህ በመጨረሻ ደግሞ የምናየው እዚህ ጋር ናቪጌሽን የሚል አለ። እንግዲህ ናቪጌሽን የሚጠቅማችሁ የሌላ የብሮከር ታይፖች ጋራ ኮኔክት ማድረግ ስትፈልጉ የምትጠቀሙበት ሲስተም ነው ማለት ነው። ስለዚህ ናቪጌሽን እዚህ ውስጥ ገብታችሁ ለምሳሌ የኤክስነስ አካውንት ካላችሁ እዛ ጋር ኮኔክት አድርጋችሁ ልትጠቀሙበት የምትችሉት ነው ማለት ነው። እዚህ ጋር ደግሞ ማርኬቶች አለ። እንግዲህ ማርኬቶች ቅድም እንዳሳዩአችሁ እዚህ ጋር ያለውን የከረንት ፔር ማስተካከል የምትችሉበት ማለት ነው። ለምሳሌ ከፈለኩኝ ይሄንን ራይት ክሊክ አድርጌ ማምጣት እችላለሁ ማለት ነው። በዚህ መንገድ ማስተካከል የምትችሉ ሲስተም ነው ማለት ነው። ከነዚህ በተጨማሪ እዚህ ጋር እንደምታዩት ሳብጀክት ይላችኋል። ይሄ ሳብጀክት እንግዲህ ባይና ሴል በምታደርጉበት ሰዓት እዚህ ጋር ይመጣላችኋል ማለት ነው። ባይ ወይም ሴል ያደረጋችሁት ለምን ያህል ደቂቃ ነው፣ ለምን ያህል ብር፣ በምን ያህል ዶላር ወይም ከረንት የሚለውን እዚህ ጋር መረጃ ታገኛላችሁ ማለት ነው። ከሞላ ጎደል እንግዲህ የሜታ ትሬደር 5 ዲሞ አካውንታችን ኢንተርፌስ ይህን ይመስል ነበር። ስለዚህ በዚህ መንገድ የራሳችሁን ማስተካከል ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ኮመንት ካላችሁ ኮመንት ቦታ ላይ ብጽፉልኝ ደስ ይለኛል ማለት ነው። እንግዲህ ለነበረን ቆይታ ከልብ እያመሰገንኩ የዛሬውን ፕሮግራም እዚህ ላይ ጨርሳለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ከልብ እያመሰገንኩኝ ቻው።